በኦሮምኛ ደግሞ ኦሮምኛ ሙዚቃን በይበልጥ አዘምነዋልና ሙዚቃውን አንድ ስቴፕ እንደዚህ ያርገውታል ከሚባሉት ውስጥ ግንባር ቀደሙን ሃጫሉ ሁንዴሳ ከነ ቀመር ጀምሮ እነ ቀመር ናቸው ኦሮምኛ ሙዚቃን በዘመናዊ መልክ በማስደመጥ ምናምን የጀመሩ አሉ። በርካታ እናውሳቸው አሉ። በጣም እነ ዳዊት እነ አኑ ፌንጅራ እነ በጣም ብዙ የጨፈርናቸው ዘፈኖች አሉ። ይህ ልጅ ወጣት አሁን እዛ የሽልማት ሂደት ላይ ምን ተፈጠረ? እኔ እንደ አንድ አበስ ገበርኩ እንደሚል ሰው አንድ ነገር ማንሳት እፈልጋለሁ። በተለይ ደግሞ የድምፃ ሃጫሉ ሁንዴሳ ባለቤት እዛው አዋርድ ላይ ተገኝታ ነበር። አትሊስት ሽልማቱን እንደው ሃጫሉ ሁንዴሳ ይሸለም አይሸለም ይገባዋል አይገባው ምናምን የሚለው ክርክር ውስጥ ሌላ ነው። የሃጫሉ ሁንዴሳ ባለቤት አለች። እንኳን ደህና መጣሽ እኮ ያባት ነው እዚህ ስለተገኘሽ ደስ ብሎናል አላለም። አንድ ደቂቃ ስሟ ተጠራሚ ሃጫሉ አንድ ደቂቃ ከዛስ ባለቤቱ እዛ ቁጭ ብላለች። ባዘን ስብራት ውስጥ ነው ያለችው። ባሏ ደሙ ደመከልብ ሆኗል። ማን ይግደለው ማን ይታወቅ ለፍርድ አልተቀረበም እስካሁን ድረስ። በዚህ ህመም ውስጥ ያለች ሴት እዛ ቦታ ተገኝታለች። ሞራል ሆንኩ። ይሄ እኮ ስብራቷን ህመሟን አልፋ የተገኘች ሴት እንኳን ደህና መጣሽ የሃጫሉ ሁንዴሳ ባለቤት ብላችሁ የሙዚቃ ሰው ነው የጥበብ ሰው ነው። ወደድክም ጠላም ሌላ አጀንዳውን ተውት። አሁን ለጊዜው ተውት። በቃ አታውሱ እሱን አትዩት። ግን የሙዚቃ ሰው ነው ይሄ ሰው ጥበበኛ ነው። ይሄ ሰው በኦሮምኛ ሙዚቃ ታሪክ ውስጥ የራሱን የኢትዮጵያ ሙዚቃ ኢንዱስትሪ ውስጥ የራሱን አሻራ አሳርፎ አልፏል። ባለቤቱ እዛ ነች። ምን አለበት አንድ ደቂቃ እንኳን ደህና መጣሽ ብትሏት ቅድም ምን አለ ብጋብዟት? ምን ችግር አለው? ምን ችግር አለው? አሁን መጣች አይደል? አረ ጎበዝ ነች እኮ ስብራት አልፋ ሀዘን አልፋ ጥቁሩን ለብሳ ነው የመጣችው። እንኳን ደህና መጣሽ እኛ አለንልሽ፣ እኛ የጥበብ ሰዎች አለን፣ የሃጫሉ ስራ ይቀጥላል፣ በሃጫሉ ስም በርካታ ጥሩ ነገሮች ይሰራሉ ይባላል። ኢትዮጵያ ውስጥ እየኖርን እኮ ነው። ኢትዮጵያውያን ከሆነ በደንብ ስሙኝ። ይሄን ነገር እዚህ ሀገር አዋርዶች ላይ በደንብ ስሙኝ። እዚህ ሀገር ሽልማት አዘጋጆች መቼ ነው ኦሮሞኛ ሙዚቃ የምትሸልሙት? መቼ ነው ትግርኛ ሙዚቃ የሚሸልመው? መቼ ነው ሲናሽኛ፣ ወላይትኛ፣ አዲኛ፣ ከምባትኛ፣ ሲልጥኛ ቋንቋ ነው ኢትዮጵያ ውስጥ እኮ ነው ያለ ነው። ከሌላ ፕላኔት አልወረድንም። እኛ አንድ ካርታ ውስጥ ነው